ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁልኝ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ብዙዎች ስጠይቁት የነበረውን የቪቱሬ ፋይል አሰራርን ነፃ ኢንተርኔትን እንዴት መጠቀም እንደምንችል የማሳያችሁ ይሆናል ማለት ነው። በመጀመሪያ ይህንን ነገር ለማድረግ ወደ ክሮም ብራውዘር እንገባለን። ክሮም ብራውዘር ላይ ከገባን በኋላ ሰርች ባሩ ላይ ኤስኤስኤች ኦሽን ብለን ሰርች እናደርጋለን። ኤስኤስኤች ኦሽን ቪቱሬ ብዬ ሰርች አረጋለሁ ማለት ነው። ዘን ሰርች ካረኩ በኋላ መጀመሪያ ላይ ያመጣልኛል ማለት ነው። እንደምታዩት ሰርች እያረኩ ነው። ዘን እንደምታዩት መጀመሪያ ላይ መጥቶልኛል ማለት ነው። ኤስኤስኤች ኦሽን የሚለው መጀመሪያ የመጣውን እሱን ክሊክ አደርገዋለሁ። ፍሪ ፕሪሚየም ነው፣ በነፃ ነው መጠቀም የምንችለው። በነፃ ለ7 ቀናት መጠቀም እንችላለን ማለት ነው። ይህንን ፋይል ለመስራት ግዴታ እነዚህን ስቴፖች መከተል አለብን። ምንም አይነት ቪዲዮን ስኪፕ እንዳታደርጉ። እዚህ ጋር እንደምታዩት ሀገሮች እያስመረጡኝ ይገኛሉ። እኛ ግን መምረጥ ያለብን አሪፍ የሆነውን ሰርቨር የፖላንድ ነው ማለት ነው። የፖላንድ አልከሳራ ካልን ወደ ሌላ እንመርጣለን። ዘንድ ፖላንድን ክሊክ አድርጌ ያለው ክሬት አካውንት የሚለውን ስነካ እንግዲህ ወደዚህ አይነት ፔጅ ያመጣልኛል ማለት ነው። በመቀጠል እንደምታዩት እዚህ ጋር የተለያዩ ነገሮች አሉ። ግን ይህ ሰርቨር ኦፍላይን ነው ማለት ነው። እንደምታዩት ሰርቨር ስታተሱ ኦፍላይን ነው። ስለዚህ ሌላ ሰርቨር እመርጣለሁ ማለት ነው። ከነዚህ ሰርቨሮች ውስጥ የሲንጋፖርን እመርጣለሁ። የሲንጋፖርን በጣም አሪፍ ነው። ሲንጋፖሩን ከነካው በኋላ እንደምታዩት ሰርቨር ስታተሱ ኦንላይን ነው ማለት ነው። ኦንላይን ከሆነ በትክክል ፋይል ኮንፊገር ያደረኩት ይሰራልኛል። ስለዚህም ክሬት አካውንት የሚለውን ስነካ ወደዚህ ይገባልኛል ማለት ነው። ወሳኙ ነገር እዚህ ጋር ያለው ወዳጆቼ፣ እዚህ ጋር በደንብ መጠንቀቅ አለብን። በመጀመሪያ ዩዘር ኔም እናስገባለን ማለት ነው። ዩዘር ኔሙን የፈለጋችሁት ስም ልታስገቡለት ትችላላችሁ። ለምሳሌ 3 ካራክተር የሆነ ልታስገቡ ስለምችሉ እኔ እዚህ ጋር ዝም ብዬ ቪቱሬ ብዬ ጽፋለሁ ማለት ነው። ዘን በመቀጠል ወሳኙ ነጥብ ኤስኤንአይ ነው። ኤስኤንአይ ማለት በነፃ አንድን ዌብሳይት መጠቀም ከቻለን ያንን ነፃ የተጠቀምነውን ዌብሳይት ሪቨርስ በማድረግ መጠቀም እንድንችል ያስችለናል ማለት ነው። እንደምታዩት እዚህ ጋር ይሄ ዌብሳይት ሊንክ በነፃ ያለምንም ብር አክሰስ ማድረግ እንችላለን። የቴሌ ነው። ስለዚህ በዚህ ተጠቅመን ነው ሁሉንም በነፃ እንድንጠቀም ማድረግ የምንችለው። ይህን ዶሜን ኔም እንግዲህ ሆስት ኔም ኤስኤንአይን በኔ ዌብሳይት ላይ ያገኙታል። ቴክፋ ብላችሁ ሰርች በማድረግ ይህንን በግ ሆስት ኔም ማግኘት ትችላላችሁ ማለት ነው። ዘንድ በመቀጠል ክሬት አካውንት ስለው እንደምታዩት ክሬት አረገልኝ ማለት ነው። በጣም በሚገርም ሁኔታ ክሬት አድርጎልኛል። እነዚህን ስቴፖች እናንተም በመከተል እንግዲህ ክሬት ታደርጋላችሁ ማለት ነው። በመቀጠል ኮፒ ዌብ ሶኬት የሚለውን ክሊክ አደርጋለሁ። ይህንን ኮንፊገር ወስጄ ኤችቲቲፒ ኢንጀክተር ላይ ፔስት ማድረግ ይጠበቅብኛል ማለት ነው። ያለ ኤችቲቲፒ ኢንጀክተር ይህን ነገር ኮንፊገር ብናደረግ መስራት አይችልም ማለት ነው። የተለያዩ አፕሊኬሽኖች አሉ፣ እነዛንም መጠቀም እንችላለን። ኤችቲቲፒ ኢንጀክተር እንደምታዩት እንግዲህ ከፍቶልኛል። ስለዚህ ከከፈተልኝ በኋላ እዚህ ጋር 3 ነጠብጣባን በመንካት በመጀመሪያ ቪቱሬ ማድረግ አለብን ማለት ነው። ቪቱሬ ሞድ ማድረግ አለብን ማለት ነው። ዛን ሴፍ እንለዋለን። በመቀጠል ሴፍ ካልነው በኋላ ምንድነው የምናደርገው? 3 ነጠብጣባን የምንነካና ቪቱሬ ኤክስሬ ሲቲንግ የሚል አለ። እሱን አንዴ እነካዋለን። ዘንድ ከላይ የኖትፓድ ጽሁፍ እንዳስገባ ኮንፊገሬሽን እንዳስገባ ያሳየኝ አይከን አለች። እሷን አይከን እንግዲህ ኢምፖርት ኮንፊግ ያረኩትን ኢምፖርት እናደርጋለን ማለት ነው። በመቀጠል ኦኬ እንለዋለን። እያንዳንዱ ነገር በራሱ ያስገባዋል። እዚህ ጋር ምንም አይነት ምንቀያየረው ምንም ነገር የለም። ስለዚህ ቀጥታ እንመጣና ስታርት እንለዋለን ማለት ነው። ስታርት አድርጎ እንግዲህ ኮኔክት ካረገ በነፃ መጠቀም የምንችል ይሆናል ማለት ነው። እንግዲህ አሁን ስታርት ብየዋለው። ስታተሱን እንድናይ ሎጉን የሚለውን ለካዋለው። እዚህ ጋር ፌልድ አድርጎብኛል ማለት ነው። እንደምታዩ ከስር ፌልድ አድርጓል። ስለዚህ ለዚህ መፍትሄ ምንድነው? አሁንም ወደ ኮንፊገራችን መመለስ ግድ ይለናል ማለት ነው። እዛ ጋር ያልተስተካከለ ነገር አለ። እንግዲህ ፌል ካረገብን ቀጥታውን ይህን ኮንፊገሬሽን ስቶፕ እናደርገዋለን። መጀመሪያ ስታርት ያደረግነውን ስቶፕ ካደረግነው በኋላ እንመለስና ቪቱሬ ኤክስሬ ሲቲንግ የሚለውን እነካለን። በመቀጠል እዚህ ጋር ዩዘር አይዲ ምትላለች። እሷን እዚህ ጋር አይከኗን ማስወጣት አለብን ማለት ነው። የባንዲራውን አይከን ካስወጣን በኋላ ኦኬ ብለነው እንግዲህ በድጋሚ ስታርት ስንለው ሎግ ውስጥ ኮኔክትድ ካለኝ በትክክል ይሰራኛል ማለት ነው። በሚገርም ሁኔታ ግን አሁን ላይ ይህ የነፃ ኢንተርኔት ቪቱሬ ቴሌ ስለዘጋው አሁን ላይ አይሰራልንም። ግን ኮንፊገሬሽኑን አሳየን ስላላችሁኝ በዚህ አይነት መንገድ ነበር ብዙዎች እየሰሩ ቴሌግራም ላይ ፖስት እያደረጉ እንግዲህ ፍሪ ኢንተርኔት የሚያስጠቅሟችሁ። ይህን ነገር ማወቃችሁ ይጠቅማችኋል። ሌላ ጊዜም አዳዲስ ነገሮች ቢመጡ እንግዲህ ማወቅ ትችላላችሁ ማለት ነው። በራሳችሁ ኮንፊገር እንድታደርጉ ይጠቅማችኋል ማለት ነው። እንግዲህ ከኔ ጋር የነበረኝ ቆይታ ይህን ይመስላል። እንግዲህ ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ። አብረን በደንብ የምንጓዝ ይሆናል ማለት ነው። መልካም ጊዜን ተመኘውላችሁ ባይ